አንድ ጥያቄ ልጠይቅሽ። ምን አይነት ጥያቄ? ቀላል ነው። ትናንትና ማታ አንቺ ብሩክ ቅድስት አብራችሁ ተኛችሁ? ይሄ ጥያቄ ነው እና ምን ልናደርግ እንችላለን ከመተኛት ውጭ? አዎ እሱማ ቀላል ነው። ግን እኔ ለማለት የፈለኩት አተኛኝታችሁ እንዴት ነበር? ማለቴ አንቺ ብሩክና ቅድስት መሀል ነው የተኛሽው? አዎ ማላቸው ገብቼ ቅፍ አድርገው የተኛሁት። ምን ነው? እኔም እኮ ብዬ ነበር። ውሸቷን ነበር ማለት ነው። ማዬ ምን እያወራሽ ነው? እኔ ግን አልገባኝም። አይ ነው እና በቃ ጧት ስትነሺ መሀል ነበርሽ አይደል? የገረመኝ እሱ አይደል? ምኑ? ማታ እኮ ስተኛ መሀል ነበርኩኝ። ከዛ ጧት ስነሳ በዳር በኩል ማታ እኮ ስተኛ መሀል ነበርኩ። እና ብሩክና ቅድስት ምንድን ነው ተኙ? አዎ ተኙ። የምርሽ ነው ተኙ? አዎ ተኙ። ምን ማለት ነው? እዚህ ቤት እንደዚህ ሆነና የምንኖረው ማለት ገብቶሻል? እኔና አንቺ እዚህ ቤት አንድ ላይ መኖር አንችልም። እኔ እንግዲህ ይሄ ተመችቶኛል። እስከ መቼም አብረን መኖር እንችላለን። ኧረ አንቺ ሚስት እኔ ሰራተኛ ሆነን ማለት ነው። ቆይ ታዲያ ምን መሆን ነው የፈለግሽው? አንቺና እኔ አንድ ቤት ውስጥ መኖር አንችልም። እንደዛ ካልሽ መውጣቱና ውጪ ማን ነግርሽ ነው ያዘሽ? እያበሳጨሽኝ ነው። በእናትሽ ተይኝ። አሁን እዚህ ቤት ያለሽ እህል ውሃ ተቋርጧል። ክብርሽ እየተዋረደ ነው። ምንም ክብር የለሽም። ሚስቱ መሆናችን አንድ የተሰጠሽን እድልሽን አበላሽተሽዋል። ሁሉም ነገር እንደተበላሽ አይቀርም፣ ይስተካከላል። ምንም የሚስተካከል ነገር የለሽም። አሁን እባክሽ ተውጪልኝ። አንቺ ራስሽ ከዚህ ቤት ውልቅ ብለሽ ውጪ። ምን አይነት ፈጣጣ ነሽ? የዛሬውስ በዝቶብኛል። አልምርሽም፣ አልተውሽም። አልወጣም። ደግሞ እዚህ ቤት ማንም ሰው እንደሌለ ማወቅ አለብሽ። እና ታዲያ እንዲፈራሽ ነው? አዎ መፍራት አለብሽ። እንኳን አሁን ያኔ ክብር እያለሽ እንኳን አልፈራሽ። እዚች ቤት አይደለም ብሩክን ምንም ሳታገኝም እሺ፣ ሰማሽ? ልቀቂ። አውቀሽ ምን ተመጭ? ጠበቃው ሊፈታ ነው። በሌላ በኩል ዝና ደግሞ ያው ሉላ እዛው አካባቢ ላይ እንደምትኖር ከቅርብ ጊዜ በኋላ ስላወቀ አሁን ላይ እሷን መከታተሉን ይዞታል። ከፖሊስ ጣቢያ የማይታወቅ ሰው ለሉላ ደውሎላት ፖሊስ ጣቢያውኑ መምጣት ይኖርብሻል፣ ያንቺን ኬዝ እኛ ነን ያዝነውና እሱ እንዳይፈታ የምትፈልጊ ከሆነ ወዲያውኑ መምጣት ይኖርብሻል የሚል አንድ እንግዳ ወፍራም ድምጽ በስልክ ሲያወራት በጣም ነበር የፈራችው። እሷም ደግሞ ለሞገስ ስትነግረው ሞገስ የነገራት ነገር ቢኖር አይ ፖሊስ ጣቢያ መሄድ የለብሽም፣ ይሄ ወጥመድ ሊሆን ይችላል፣ አሊያም ደግሞ እንደ ፖሊስ ጣቢያ እየሄድሽ እያለ ምናልባት ዝና ካገኘሽ ነገሩ በጣም ከባድ ነው የሚሆነው፣ ስለዚህ እዚሁ መቀመጥ ይኖርብሻል ይላታል። ወዲያውኑ ግን እሷ ፊት ለፊቷ የመጣው ነገር ቢኖር እኛ ምንቀር ከሆነ እሱ ላይ የማንመሰክርበት ከሆነ ጠበቃው እኮ ድጋሚ ሊፈታ ይችላል። ይህንን ነገር ለእሷ ለሞገስ ስትነግረው ሞገስ ግን ቢፈታም ችግር የለውም ከዚህ በኋላ አንቺ ላይ ምንም ነገር አያደርስብሽም እያላት ነበረ። ሉላ ግን ወደ ኋላ ተመልሳ አንድ ነገር ታስታውሳለች። ያኔ ሊታሰር ጫፍ በደረሰበት ሰዓት ላይ ቤቱ ተቆልፎበት ከቤቱ ጀርባ ወይንም ከበሩ ጀርባ ፖሊሶች እንደሆኑና ውጣ መታሰር ነው እያሉ ሲያስፈራሩት ለሷ ቃል በቃል የነገራት አንድ ነገር አለ። ለዚህ ነገርሽ አንድ ቀን ትቀጭበታለሽ፣ ሙሉ ቤተሰቦችሽን ነው ማጠፋው፣ በዚህ ሁኔታ ላይ መቼም እጄን አጣጥፌ ቁጭ ምል እንዳይመስልሽ እያለ የዛተባት እንደሆነ አትርሱ። አሁን በቀላሉ ሲፈታና እሱ ነፃ ሲሆን ግን በዛ ላይ ይሄ ጠበቃ አንደኛ ቤተሰቦቹን አፍርሳበታለች፣ ለሚስቱ ሙሉ ነገሩን ሚስጥሩን እንዳለ አዝረክርካ ነግራት ማለት ነው። ከዛ ከወጣ በኋላ ምንም የሚያጣው ነገር ስለሌለ ሉላን ሊበቀላት ብዙ ነገሮች ሊያደርግ ይችላል ማለት ነው። ስለዚህ በዚህ ሁኔታ ላይ ጠበቃው መፈታት የለበትም። እስካሁን ድረስ እያዳመጣችሁኝ ያላችሁ ሰዎች ቪዲዮውን አንዴ ላይክ አድርጉትና ብዛታችሁን እያሳያችሁኝ ይሄ ቪዲዮ ከ500 በላይ ላይክ እንዲደርስ አድርጉት። በሌላ በኩል እንግዲህ ዝናና አንዲት እሱ ያገታትን ሴት ታውቁታላችሁ። ስሙ ትህትና ትባላለች። ትህትና ከታገተች ወራቶች አልፈውታል። ያገታትም ሰውዬ ዝና ነው። አንድ ክፍል ውስጥ ቆልፎባት ሁሌ ጥያቄ እንደጠየቃትና እንዳሰቃያት ነበረ። ገና መጀመሪያ ሲያግታት ገንዘብ እንደሚፈልግና ገንዘቡን እንግዲህ ብዙ ጊዜ እንደሚያስፈልገው እየጠየቃት እሷን ቤተሰቦቿን እያስገደደች አንዴ እዛ ደርሻለሁ ብላ አባቷ ከሌላም ሰው ተበድሮ ብሩን እየላከላት እንደነበረ አትርሱ።
እሷ ብሩን ያስላከችው እኔን ከሚገለኝ ብላ ስላሰበች ነበረ። አሁን ግን ብዙ ጊዜ ሆናል። እዛም ቦታም መውጣት አልቻለችም። ግን አንድ መንገድ ያላት መውጫ ብቻ፣ እሱም ምናልባት ልቡን ሰብራ መውጣት ትችላለች ማለት ነው። ዝና ምን ያህል ጨካኝ እንደሆነ ሁላችሁም ታውቃላችሁ። ዝና ታዲያ አንድ ነገር ሰምቶ ደስ እያለው የሚያማክረው ሰው ስለሌለው ወይንም ጓደኞቹ እንዳለ እሱን እንደማይቀርቡት ያውቃል። ዝና ገና ከመጀመሪያው በልጅነቱ የሆነ ነገር ጎርቶት አሁን ወደዚህ ሥራ የገባ ሰው ነው። ለዛም ነው ታዲያ አንድም ጓደኛ የሌለው። በዚህ ሰዓት ሉላ እዛው እሱ ሰፈር እየኖረች ባለችበት ቦታ እንደሆነች ካወቀ በኋላ ግን በጣም ደስ እያለው ነበረ ወደዚች ትህትና የምትባለው ልጅ ሄደው። ትህትና ግን መጀመሪያ በቅዠቷ አንድ ነገር አስታውሳ ነበረ። ይህንንም ያለችው የሆነ ሰዓት ላይ ሽጉጡን ቀምታው ራሱን እያስፈራራችውና ጉልበቱ አካባቢ እየመታችው እየቃዠች እያየች ነበረ። ስለዚህ የሆነ ነገር ሊፈጠር ነው ብላ ነበር ያሰበችው። ታዲያ የሆነ ሰዓት ላይ ቤት ገብቶ ዛሬ በጣም ደስ ብሎኛል ብሎ እሱ ከልቡ ያለውን ነገር ይነግራታል። መወዳትና ማፈቅራት ልጅ እዚሁ ሰፈሩና ተገኘች። አሁን በቀላሉ ላገኛት ነው ብሎ ነው የሚያስበው። በዚህ ጉዳይ ላይ የነገራት ነገር ቢኖር ይህንን ሲላት የደስ ምናልባት ደስ ስላለ አባቴ ጋር እንድደውል ፍቀድልኝ ብላ ትጠይቀዋለች። እሱም አላሳፈራትም። ስልኩን ይሰጣትና ደውላ ስታወራው ባያፈሰሳት እያለ መጀመሪያውኑ ዛሬ ደስ ስላለኝ የሰውን እንባ ማየት እፈልጋለሁ ብሎ እሱ ደስ ሲለው የሌሎችን እንባና ሐዘን ሲያይ ይደሰታል። ልክ እንደ ሳይኮፓቶች ማለት ነው። በዚህ ሁኔታ ላይ እሷ እንደዛ እያወራችና አባቷ ያው ብዙ ጥያቄዎችን ሲጠይቃት ያያል። እሷ ግን እየዋሸች ነበረ። አሁን ሳውዲ ገብቻለሁ፣ አሁን ስራ ስለጀመርኩኝ ችግር የለውም እያለች ነበረ። አባቷም ቢሆን ሳያስጨንቃት ጥያቄ ይጠይቃታል። አሁን የተበደርኳቸው ሰዎች እኔን እያንጋጠጡ እያዩኝ ነው። ስለዚህ ቶሎ መላበያቸውና የሆነ ነገር አድርገሽ ብሩን ላኪ እያላት ነው ያለው። ምን ያህል ችግር ውስጥ እንደገባች ታውቃለች በዚህ ሁኔታ ላይ። አባቷም ይህንን እውነታ ከሰማ ምን ያህል እንደሚያዝንና እንደሚከፋ እያወቀች፣ ነገር ግን አሁን ካለችበት ሁኔታ ላይ የከፋ ሌላ ነገር እንደሌለ ታውቃለች። ይህን ሁሉ ስታወራ ታዲያ ዝና በስርዓት እየሰማት ነበረ። ስልኩን አውርታ ሲጨርስ ይዘጋዋል እና ያለሽው ዱባይ ነው ወይ ብሎ ሊያሾፍባት ይፈልጋል። ነገር ግን ስለ ራሷ ቤተሰቦች ቀደም ያለውን ነገር ስታወራ እየሰማቿት ነበረ። ገና በልጅነታቸው ጠግበው እንደማያውቁና ሁሌ እንደተራቡ እንደሆነ ስለምታውቅ የኔ ታላቅ ወንድም ይህን ነገር አላስችል ብሎት ገና በ4 ዓመቱ ነበረ ከቤት ጠፍቶ የወጣው። እስካሁን ድረስ የት እንዳለ እንኳን አላውቅም። እሱ ግን ጥያቄ እየጠየቃት ነው ድጋሚ። ወንድምሽን ታስታውሽዋለሽ ወይ? ስሙ ማን ይባላል? ምናምን ብሎ እየጠየቃት ልክ እሷን እንደሚረዳ ሰው ሆኖ ማለት ነው። ታዲያ ይህን ሁሉ ሲያደርግ እሷ በስተመጨረሻም ሊረዳኝ ነው ብላ ስላሰበች ስሙን የምታስታውሰውን ስትነግረው ምንም ረዳሽ መስሎሽ ነው ወይ ብሎ መልሱን ይመልስላታል። ዝና በባህሪው መሸነፍን አይፈልግም። ያ ማለት ምናልባት ለእሷ አስቦላት እኮ ወንድሟን ሊፈልገው ይሆናል በትክክለኛው። ነገር ግን እንደዛ እንድትጠረጥር ስለማይፈልግ ቀድሞውኑ መልስ የመለሰላት ነገር ቢሆን እኔ ላግዝሽ አይደለም፣ እንደውም ምናልባት እሱ ሞቶ ከሆነ በዚህ 3 ቀን ውስጥ አንቺም ስለምትሞቺ ትቀላቀይዋለሽ እያለ ሰውን ማስፈራራት ያቅበታል። ገና መጀመሪያውኑ ያገታት ጊዜ ነበረ በቅርቡ ትሞቻለሽ እያለ የሚያስፈራራው። እስካሁን ድረስ ግን በዛ ሁኔታ ላይ እንደቀጠለ ነው። እሷ ግን አሁን ባህሪዋ ተቀይሯል። የምትወጣበትን መንገድ እየፈለገች ነው እንጂ በሱ በሚለው ነገሮች የምትፈራም አንዲትም ሴት አይደለችም። ማህሌት እንግዲህ እዛ ቤት ውስጥ እያናደዷት የመጡት እነ ቅድስትና ብሩኬ ናቸው። እንደውም ማታ ላይ በተኛችበት ቅድስት በነገረቻት መልኩ ለምሳሌ ማለት ነው 3ቱ አንድ ላይ ነበር ያደሩት። ታዲያ ጠዋት አካባቢ ላይ ማህሌት ይሄ ነገር በጣም ስላስጨነቃት ብሩኬማ አያደርገውም ከሷ ጋር አይተኛም ብላ እንዳሰበች አድርጋታለች። ታዲያ ቅድስት ግን ጠዋት ላይ እሷን ለማናደድ ስትል ማታ የተኙትንና ምን እንዳደረጉ ሁሉ ለመንገር እየሞከረች ነበረ። ማህሌት በጣም ነበር የተናደደችው። ይህን ነገር ብሩኬ በጭራሽ አያደርገውም ምን አይነት ሰው ቢሆን ነው ምናምን ብላ እየተናደደች ነበረ። ግን አታላትም ቢሆን ምሳሌን ስትጠይቃት እሷ መሃላቸው እንደተኛችና ምንም እንዳልተፈጠረ ነበር ስትናገር የነበረው። ለካ ምሳሌም ቢሆን አራዳ ነበረችና መሃል ላይ ያው የነገረቻትን ነገር ታሳስትና እኔ ግን ጠዋት ስነሳ መሃል አልነበርኩም ዳር ላይ ነበርኩኝ፣ እነሱ ሁለቱ አንድ ላይ ነበሩ። ታዲያ ይሄንን ሳይኔ ራሱ ደንግጬ ነበር ትልና ማህሌትን ታናዳታለች። ማህሌት ቶሎ ነገር ይሄንን መጨረስ እንዳለባት ትናገራለች። ወዲያውኑ ኪችን ውስጥ አንድ ላይ ነበሩ ማህሌትና ቅድስት። ማህሌት እንደዚህ ትላታለች፣ እኔ እዚህ የመጣሁትኝ ብሩክና መድብልን ልረዳቸው ነው። ግን መጀመሪያውኑ ዝና ወደዚህ ሲልከኝ እነሱን እንድሰልላቸው ነበረ። እኔ ግን እንደዛ ማድረግ አይደለም።
አሁን ብሩክ ጋር ያለኝን ህይወት የወደፊቱን ለማስተካከል ነው የምፈልገው። አንቺ ግን መሀላችን ገብተሽ ባትረብሽኝ ጥሩ ነው። ምክንያቱም እኔ አሁን ላይ ምንም አይነት ተንኮል አስቤ እዚህ ውስጥ አልመጣሁም። ስለዚህ እኔን እንደ ክፉ ማየት ትተሽ በሰላም አብረሽኝ ብትኖሪ ይሻልሻል ትላታለች። ይህን ሁሉ ነገር ስትላት ግን ቅድስት ትናደዳለች። አሁንም ቢሆን ንዴቷ ያልበረደላት ወይንም ደግሞ ንዴቷን ሊያነሳባት የቻለው ነገር ቢኖር አሁን ማህሌት ጨዋ ሆና ብሩክን ልትቀርበው ትፈልጋለች። ብሩክ በዚህ ሁኔታ ላይ ግን ሊሸነፍ የሚችል ብላ ስለምትሰጋ ነው በዚህ መልኩ ልታቋርጣት የፈለገችው። ሌላው በስተመጨረሻ እንግዲህ ማህሌትና ብሩክ ይህን ነገር ባያስቡትም ግን ብሩክና መድብል ሲነጋገሩ እንደሰማችሁት ከሆነ ፖሊሶች አግኝተዋቸው ማህሌት ለእናንተ የምትመሰክር ከሆነ ሙሉ ለሙሉ መረጃው እንዳለ እናንተ ጋር ነው፣ እናንተ የምታሸንፉ ይሆናል። ማህሌት ግን እናንተም እንደምትፈልጉት መስክራ ለሱ ማታገዝ ከሆነ እናንተም ቢሆን አደጋ ላይ ትወድቃላችሁ። የመጨረሻው መስካሪና ትልቁን ደረጃ የሚይዘው ማህሌት ነው ብላለች ብለዋል ፖሊሶቹ። በዚህ ሁኔታ ላይ ማህሌት ትክክለኛ ለነ ብሩክና ለነ መድብል ከመሰከሩ ብቻ ነው ዝናና ያው የዝናም ግብረ አበሮች አንድ ላይ ሊያዙ የሚችሉት። ማህሌት ግን ይህንን ነገር የማታደርግ ከሆነ ብሩክ መድብል አሁንም ቢሆን ችግራቸው አይፈታላቸውም ማለት ነው። እናንተ ምን ታስባላችሁ? የመጨረሻውን ክፍል በዚሁ መልኩ እየለቀቅን እንሄዳለን። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ አብራችሁን ቆዩ።